ጠቅላይ ሚኒስትር አብይ አህመድ ከኮቪድ-19 ወረርሽኝ ጋር በተያያዘ ምርጫው በመራዘሙ ዙሪያ ሰሞኑን እየተነሱ ላሉ ክርክሮች ማብራሪያ ለመስጠት በዛሬው ዕለት መግለጫ ሰጥተው ነበር። ጠቅላይ ሚኒስትሩ በመግለጫቸው ከተናገሩት መካከል የሚከተሉት ይገኙበታል። ህገ መንግስታዊ ዕውቅና በሌለው ህገ ወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም። የፌደራል መንግስት ስልጣንና ተግባር ሲዘረዝር ቁጥር 1 አድርጎ ያስቀመጠው ህገ መንግስቱን የመጠበቅና የመከላከል ኃላፊነት ነው። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። ይህንን ማድረግ የማንደራደርበት ህገ መንግስታዊ ግዴታችን ነው። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። ጠቅላይ ሚኒስትሩ በዛሬው ዕለት ላሰሙት ንግግር ምላሽ የሰጠው ፖለቲከኛ ጃዋር መሐመድ በፌስቡክ ገጹ የሚከተለውን አስፍረዋል። እንወያይ እንደራደር ማለት ከመቼ ወዲህ ነው የጦርነት ግብዣ የሆነው በማለት በመጠየቅ የሚጀምረው ፖለቲከኛ ጃዋር መሐመድ በመቀጠል የጠቅላይ ሚኒስትሩን ንግግር አደመጥኩት፣ በግሌም ሆነ እንደ ፓርቲ መባል ያለበትን ከዚህ በፊት ስለተናገርን አጭር አስተያየት ብቻ ልስጥ በማለት የሚቀጥለው ጃዋር መሐመድ በመጀመሪያው ነጥቡ የሚከተለውን አስፍሯል። ነገሮችን ከሚገባው በላይ ማጋጋል ወይንም ኤስካሌት ማድረግ ለማንም የሚጠቅም አይደለም። አሁን የተከተልነውን ህገ መንግስታዊ ትርጉም የመጠየቅ መፍትሄ የመረጥነው የተለያዩ ባለድርሻ አካላትን ካሳተፍንና ካወያየን በኋላ ነው የሚለው እውነት እንዳልሆነ ራሳቸውም ያውቁታል ይላል ጃዋር። በመቀጠልም ጃዋር መሐመድ ሲናገር የተፎካካሪ ፓርቲዎች ተወካዮች 24 ሰዓት ባልሞላ ጊዜ ውስጥ አጀንዳ ሳይነገራቸው ተጠርተው በተሳተፉበት ስብሰባ መንግስት የራሱን አማራጮች አቀረበ እንጂ ሌሎች አማራጭ ሐሳቦችን ለመመልከት ፈቃደኛ አልነበረም። በተጨማሪም ስብሰባውን የጠራው አሁን ገሃድ ያደረገውን መፍትሄ የገዢው ፓርቲ ማዕከላዊ ከወሰነ በኋላና ይህንን ውሳኔ በይስሙላ ቅቡልነት እንዲኖረው ለማድረግ እንጂ በእውነት ትክክለኛ የተለያዩ ሐሳቦች ተንሸራሽረው የተሻለ የሚባሉትን አማራጮች ለመከተል አልነበረም ይላል ጃዋር መሐመድ። በመቀጠልም ይህም የቀድሞውን የኢህአዴግ ወስኖ የማሳወቅ ወይንም ፌት አኮምፕሊ ባህል ያስቀጠለ ነው ይላል ጃዋር መሐመድ። በሁለተኛ ነጥብ የሚያነሳው ፖለቲከኛ ጃዋር መሐመድ በኮቪድ-19 ምክንያት የምርጫውን መተላለፍ የተቃወመው የፖለቲካ ድርጅቶችም ሆነ አመራር እስካሁን አልሰማሁም። በህወሓት በኩል ግልጽ ያልሆኑ ነገሮች መኖራቸው የሚጠበቅ ቢሆንም ይላል። በሶስተኛነት ያነሳው ፖለቲከኛ ጃዋር መሐመድ ጠቅላይ ሚኒስትሩ አብዛኛው ንግግራቸውን ያሳለፉት የሽግግር መንግስትን ሐሳብ በመተቸት ነው። አከራካሪው ጉዳይ ህገ መንግስቱ ስለ ምርጫ ማስተላለፍና ማራዘም ምንም ያለው ነገር ስለሌለ ምርጫው እንዴት መተላለፍ እንዳለበትና አዲስ ምርጫ መካሄድ እስከሚችል መንግስት እንዴት መተዳደር እንዳለበት ድርድርና ውይይት ያስፈልጋል ነው የሚለው ፖለቲከኛ ጃዋር መሐመድ ሲቀጥል እንደ መፍትሄ አንዳንድ ድርጅቶች የሽግግር መንግስት፣ ሌሎች የባላደራ መንግስትን ሲጠቅሱ ሰምተናል። አብዛኞቹ ግን እስካሁን በዚህ ላይ አቋማቸውን አልገለጹም። ሁሉም ድርጅቶች በጋራ እየጠየቁ ያሉት የምክክርና የድርድር መድረክ ይዘጋጅ ነው። እዛ መድረክ ላይ የድርጅታቸውን ፕሮፖዛል አቅርበው አስማሚ የሆነው ይተገበራል በማለት ሶስተኛ ነጥቡን የሚያጠቃልለው ጃዋር መሐመድ ወደ አራተኛ ነጥቡም ሲገባ በህገ መንግስት ጉዳይ ላይ ምንም ምርምር ያላደረጉ ሰዎች ናቸው የገዢውን ፓርቲ የህገ መንግስት መተርጎም አካሄድ የተቃወሙት ብለዋል ጠቅላይ ሚኒስትሩ። አዎ አብዛኞቻችን የህገ መንግስት ጥናት ባለሙያዎች አይደለንም የሚለው ፖለቲከኛ ጃዋር መሐመድ ነገር ግን ልክ እንደ ገዢው ፓርቲ የህግ አማካሪዎች አሉን። የያዝነውንም አቋም የባለሙያዎችን ምክር ሰምተን የሀገሪቷንም ነባራዊ ሁኔታና የድርጅቶቻችንን ፖሊሲ አገናዝበን ነው። የውይይቱ ቀን አጀንዳ አስቀድሞ ቢነገረን ኖሮ እኛም እንደ ገዢው ፓርቲ የህግ አማካሪዎቻችንን ይዘን ለመምጣት ያስችለን ነበር በማለት የሚቀጥለው ፖለቲከኛ ጃዋር መሐመድ በነገራችን ላይ የህግ ባለሙያዎች የተስማሙበትን ጉዳይ የፖለቲካ መሪዎች ለውይይት ማቅረባቸው ስህተት ነው እንዳሉ ተደርጎ መቅረቡ ትክክል አይደለም። በዚህ ጉዳይ ላይ ባለፉት ሳምንታት በውቅ የህግ ባለሙያዎች ሰፊ ክርክር በማህበራዊ ሚዲያ እና በጋዜጦች ሲካሄድ ከርሟል፣ አሁንም ቀጥሏል።
አዲስ ስታንዳርድ፣ ኢትዮጵያ ኢንሳይት፣ አዲስ ፎርቹን ወዘተ ማለት ይቻላል። ገዢው ፓርቲ ያቀረባቸው 4 አማራጮች ከመቅረባቸው በፊት ሰፊ ክርክር ሲካሄድባቸው ነበር። ሆኖም ግን በአንዱም ላይ ስምምነት አልተደረሰም። እኛም አስማሚ የሆነ አንቀጽ በህገ መንግስቱ ስለሌለ የፖለቲካ አመራሩ መግባባት አስፈላጊ ነው ያልነው ለዚህ ነው የሚለው ፖለቲከኛ ጀዋር መሐመድ ሲቀጥል አይደለም ግልጽና አስገዳጅ ለሆነም የህገ መንግስት ቀውስ የሀገራችንን ፖለቲካ ሁኔታ በአጠቃላይ ከአዙሪት ለማውጣት ሀገራዊ ውይይትና ድርድር ወደር የለሽ አማራጭ ነው በማለት 4ኛ ነጥቡን ያጠቃልላል ጀዋር መሐመድ። 5ኛ ነጥቡንም በመቀጠል ጠቅላይ ሚኒስትሩ ደጋግመው ስልጣን ህገ መንግስታዊ ባልሆነ መንገድ መያዝ ፈጽሞ የተከለከለ ነው ብለዋል። ትክክል ነው። በተመሳሳይ መልኩ ህገ መንግስታዊ ባልሆነ አሰራር የስልጣን ጊዜን ማራዘምም የተከለከለ ነው ይላል ጀዋር መሐመድ። በመቀጠል ህገ መንግስቱ ምርጫን ስለማስተላለፍና የስልጣን ዘመንን ማራዘምም ምንም ያለው ነገር በሌለበት በገዢው ፓርቲ በተሞሉ ምክር ቤቶች በጥቅስ ውስጥ ህገ መንግስት አስተርጉሞ የስልጣንን ዘመንን ማራዘም ይህ ህገ መንግስታዊ ነው የምንለው ለዚህ ነው በማለት 5ኛ ነጥቡን ያጠቃልላል ጀዋር። ወደ 6ኛውም ነጥብ ሲገባ ጠቅላይ ሚኒስትሩ አሁን ያለው መንግስት ቅቡልነት ያለው ነው ሲሉ አንድ የዘነጉት ጉዳይ ያለ ይመስለኛል ይላል። ይኸውም ይህ ገዢ ፓርቲ ቅቡልነት ማጣት ብቻ ሳይሆን በህዝብ አመፅ ተሸንፎ ቅቡልነት ማጣቱን አምኖ ከእንግዲህ እለወጣለሁ ሀገርንም ወደ ዲሞክራሲ አሸጋግራለሁ ብሎ ቃል የገባ ነው። አሁን ያለው ፓርቲ ለ27 ዓመታት ህዝብን ያሰቃየ አምባገነናዊ በጥቅስ ውስጥ አሸባሪ መንግስት እንደነበር እኮ በግልጽ በፓርላማ የነገሩን እኚሁ ጠቅላይ ሚኒስትር ናቸው ይላል ጀዋር መሐመድ። ታዲያ ይላል ሲቀጥል ጀዋር ታዲያ ከዚህ ወዲህ ምርጫ ተካሂዶ ነው አዲስ ቅቡልነት የተጎናጸፈው በማለት ይጠይቃል። እንዲሁም በመቀጠል አሁን ያሉን የፌደራልና የክልል ምክር ቤት አባላት እኮ የዛው ህዝብ ብቻ ሳይሆን ጠቅላይ ሚኒስትሩም በማያሻማ መልኩ ቅቡልነት የነፈጉት ፓርቲ ተመራጮች ናቸው። ልድገመው ይላል ጀዋር ልድገመው ይህ ፓርቲ በተጭበረበረ ምርጫ በተመረጠ በወራት ውስጥ ህዝብ አምጾ ለ4 ዓመታት ከፍተኛ መስዋዕትነት ያስከፈለ ትግል ተሸንፎ እጅ ሰጥቶ ከጊዜው ነባራዊ ሁኔታ አንፃር እስከ ምርጫው ድረስ በባላደራነት እንዲቀጥል የተፈቀደለት መንግስት ነው። ይህን ደግሞ ጠቅላይ ሚኒስትሩን ጨምሮ ሌሎች ባለስልጣናት በተደጋጋሚ ሲሉት የነበረ ነው በማለት 6ኛ ነጥቡን ያጠቃልላል ጀዋር። 7ኛ ነጥቡንም ሲቀጥል ጠቅላይ ሚኒስትሩ በመጨረሻ ላይ ስለ ወጣቶች ደም መፍሰስና መንግስት አስፈላጊውን የኃይል እርምጃ እንደሚወስድ መግለጻቸው ምንም አይነት አግባብነት የሌለውና አፍራሽ አባባል ነው ይላል ጀዋር መሐመድ። ሲቀጥልም ለምንድነው የወጣቶች ደም መፍሰስ ጋር የሚካሄደው? ምንስ ሲሆን አሰቡት በማለት ይጠይቃል። የተጠየቀው ለተፈጠረው ቀውስ በውይይትና ድርድር መፍትሄ እንዲፈለግ ነው። እንወያይ እንደራደር ማለት ከመቼ ወዲህ ነው የጦርነት ግብዣ የሆነው የሚል ጥያቄ ያነሳል ጀዋር። በመቀጠልም ይህ አካሄድ ትችትንና ክርክሩን ለማስቆም የተደረገ ማስፈራሪያ ከሆነም ትክክል አይደለም፣ ሊታረምም ይገባል፣ አይሰራምም። ጠቅላይ ሚኒስትሩ የዲሞክራሲ እሴቶችን ማጎልበት አስፈላጊ እንደሆነ በአጽንኦት ተናግረዋል። እነዚያን እሴቶች ማዳበሪያው ዋነኛው መንገድ በዜጎችና አመራር መካከል የሚደረግ ትችት፣ ክርክርና ድርድር ነው። ትችትና ክርክርን ለማስቆም የሚደረግ ዛቻና ማስፈራሪያ እነዚያን የዲሞክራሲ እሴቶች ለማቀጨጭ እንጂ ለማጎልበት አይረዳም። ይህ ለውጥ ሺዎች ህይወታቸውን ገብረው ያስገኙት ወደ ተሻለ ነፃነትና ዲሞክራሲ እንድንሸጋገር መሆኑን ሁሉም ለአንዲት ሰከንድ እንኳን መርሳት የለበትም በማለት 7ኛ ነጥቡን ያጠቃለለው ፖለቲከኛ ጀዋር መሐመድ የመጨረሻና 8ኛ ነጥቡን ሲቀጥል ፓርቲያቸው ሰፊ ቅቡልነት እንዳለውና የሚቀጥለውን ምርጫ እንደሚያሸንፍ ጥርጥር የለውም ብለዋል። ከሆነ እሰየው ነው። እንደዚህ አይነት በራስ መተማመን ካለ የተቃዋሚ ፓርቲ አባላትን ማሰር፣ ማሳደድ፣ ማስፈራራትና ማፈናቀል ምን አመጣው በማለት ይጠይቃል። በመቀጠልም ነፃና ሰላማዊ በሆነ ምርጫ እንወዳደር፣ በዝረራ አሸንፉንና ውጤቱን በጸጋ ተቀብለን እንደ ተቃዋሚ እንቀጥላለን። ምርጫው እስኪካሄድ ግን ምርጫውን በማስተላለፊያና የመንግስት የሥራ ዘመንን ማራዘሚያ
ጉዳይ ላይ አሁንም ተወያይተን መግባባት አለብን እንላለን በማለት ነጥቡን አጠቃሏል።